እሱን እንዴት እንደምታገኘው አሳያለሁ። እሺ መዝሙር 27 ሳይቀባ የዳዊት መዝሙር እኔ ደስ ይለኛል። አሁን ያለው ሰው ዳዊት ሳይቀባ ነው ይዘምራል። አንዴ ቀባኝና ለዘምር የምትሉ ሰዎች ዝማሬ ግዴታ መገባት አይደለም። ለታው ሳይቀባ የማመዝሙር ስለዚህ ምን አደረገ? ይሄንን ክፍል በደንብ ነው የሚያስቀምጠው። በደንብ ስሙኝ እሺ። እግዚአብሔር ብርሃኔና መድኃኒቴ ነው። ሃሌሉያ አሜን። አንድ ሰው ማለት ነው እግዚአብሔር በልስ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር በልስ ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው በልስ? አውጃው እኔ አልፈራም በልስ። ሰዎች ለቃቃኝ ነገር ያለው አሁን ለሄድ ነው። አንዳንድ ሰው ዝም ብሎ ይሰኛል ነው ለቃቃ አድርገኝ ይሰማል። አሁን የምናገረው ቃል ብቻ ሰማ። እግዚአብሔር ብርሃኔና መድኃኒቴ የሚያስፈራኝ ማን ነው? ስለዚህ በል አልፈራም በልስ። እስኪ አልፈራም በልስ። ዳዊት አልፈራም ሲል በጋሻ አይልም። ዳዊት የማልፈራው በትምህርቴ ነው አይልም። ዳዊት የማልፈራው በዘሬ ነው አይልም። እኔ የማልፈራው እግዚአብሔር ብርሃኔ ስለሆነ እኔ ለማላውጃው እግዚአብሔር የእኔ ብርሃን ስለሆነ መድኃኒቴ ስለሆነ እስኪ ከእግዚአብሔር የተነሳ የምፈራው ነገር የለኝም። እኔ መጽሐፉ ራሱ ፍርሃት ስለሚከለክል አትፍራ የሚል ቃል ብዙ ነው። ስለዚህ የዳዊት ኮንፊደንስ ይገርመኛል። እግዚአብሔር ምን ነው አለ? ብርሃኔና መድኃኒቴ የሚያስፈራኝ ማን ነው? ኢየሱስ ጌታ አሜን። እኔ ገርዋን መልእክት ላይ ደግሞ እሱ አልጥልህም አልተውህም ብሏል። ሰው ምን ሊያደርገኝ ይችላል? እነዚህ የእግዚአብሔር ቃል በደቦች ቀላል። እሺ እግዚአብሔር የህይወቴ መታመኛዋ ነው። እግዚአብሔር የህይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ማን ነው? ጩና ወደቁ በልስ። ድገማውን ወደቁ በልስ። የሆነ የሚወድቅ ነገር አለ። አሜን። ወደቁ የሚልን ተራ ፐርሰኖች አሉ። ዳዊትን የከበቡት ነገስታቶች ናቸው። ዳዊትን የከበቡት የሚያስጨንቁት የአሕዛብ ነገስታቶች ናቸው። የሆኑ የቀበሌ ሰዎች እንዳይመስሉ የሚላቸው ክፎች፣ ጠላቶች፣ አስጨናቂዎች የከበቡት ክፉ ናቸው። ከያዙ አይምሩትም። የከበቡት አስጨናቂዎች ናቸው። ጠላቶች ናቸው። ደግሞ እድሉን ካገኙ አለ ስጋዬ እንኳን ለመድኃኒት አይገኝ። አልገባም። እግዚአብሔር እድል ስላልሰጣቸው አልገባም። ጎረቤትሽ እኮ እድል ስላላገኘች ነው። ያቺ ጠዋት ስትወጪ እርሷን የምትረግዝብሽ አይኗ በርበሬ የሚመስለው አይኑ የሚቀላው ዝም ብሎ ማለት ነበር ብሎ የቀረው እድሉን እግዚአብሔር ስላልሰጠው ምን አለ አሜን ብትል እኮ በዚህ በተከበበ ከተማ በህይወት የኖርከው እግዚአብሔር ብርሃን ስለሆነ የሚያስፈራ ነገር ባለበት ያልፈራው እግዚአብሔር መድኃኒት ስለሆነ ሃሌሉያ። ከበውኛል፣ ሊያጠፉኝ ነበረ፣ ግን እነዚህ ተሰነካክለው ወደቁ። እስከ ሹመልስ ጩናስ ወደቁ በልስ። ድገም ወደቁ